ቄደር ለመጠመቅ የሚያበቁን ኃጢያቶች ለምሳሌ ረቡዕና ዓርብ የፍስክ ከበላን፣ ውርጃ ከፈጸምን፣ ሃይማኖታችን ውጭ ካሉ ሰዎች ጋር ሩካቤ ሥጋ ከፈጸምን፣ በልጅነትና ካደግን በኋላ ግብረ ሰዶም ከፈጸምን፣ ከእንስሳት ጋር ግንኙነት ካደረግን፣ በልጅነት መሬትን ከወሰብን፣ ከሥጋ ዘመድ ጋር ግንኙነት ከፈጸምን፣ ቅዱስ ቁርባን ተቀብለን በዝሙት ከወደቅን፣ በቅዱስ ቁርባን አግብተን ባል በሚስት ላይ ሚስት በባል ላይ ከዘሞተች፣ ሩካቤ ከፈጸምን ማለትም ከተፈጥሮ ውጭ የሆኑ ግንኙነቶችን ከፈጸምን፣ የአሕዛብን ምግብ ከበላን፣ ኦርቶዶክስ ሆነን ወደ ሌላ እምነት ገብተን ከተመለስን፣ ለዛር ለጨሌ ለአተቴ ከገበርን፣ የተገበረውን መሥዋዕት ከበላን፣ ጠንቋይ ቤት ከሄድን፣ ዛር አንጋሽ ጋር ከሄድን፣ ግለ ወሲብን ከፈጸምን፣ ሴት የወር አበባዋን ሳትጨርስ ግንኙነት ካደረገች፣ ወንድም የወር አበባ ካልጨረሰች ሴት ጋር ግንኙነት ካደረገ፣ ጫት ሲጋራ ከተጠቀምን ወዘተ ቄደር የግድ መጠመቅ አለብን። ወዳጆቼ ልብስ በሳሙና ይታጠባል፣ በመጨረሻ በኦሞ ተዘብዝፎ ይለቃል። በዚህም ጻዕዳ ይመስላል። ንስሐ ኃጢአታችን የምናጥብበት ሳሙና ነው። ቄደር ደግሞ ኦሞ ነው፣ ያነጻናል። በተለይ ንስሐ ገብታችሁ ቅዱስ ቁርባን ለመቀበል ያሰባችሁ ቄደር ተጠምቃችሁ ብትቀበሉ መልካም ነው። በንስሐ ያላካተትነው ኃጢአት በቄደር ይነጻልና፣ እንዲሁም በቄደር ነጽተን ቅዱስ ቁርባን ብንቀበል ይሰምርልናል። የወለላይቱ እመቤት ልጆች የትኛውንም ኃጢአት እንሰራ፣ ሁሉም ኃጢአቶች ከንስሐ በታች ናቸው። ከንስሐ በላይ የሆነ ኃጢአት የለም። የኛ ኃጢአት ከእግዚአብሔር ቸርነት በላይ አይደለም። የኛ ኃጢአት የደም ጠብታ ነው። የእግዚአብሔር ቸርነት ደግሞ ውቅያኖስ ነው። ስለዚህ የደም ጠብታ የውቅያኖስን ውሃ እንደማያፈርስ ሁሉ የትኛውም የኛ ኃጢአት የእግዚአብሔር ቸርነት አይበልጥም። ንስሐ ግቡ፣ ቄደር ተጠመቁ።